ውበትሽ መለኮታዊ ውበት ብቻ አይደለም ብልሃትና ችሎታም ተባርካለሁ። ካልሽኝ ውስጥ የቱ ነው ላንቺ አስፈላጊ? ውበት ወይስ ችሎታ? ችሎታ። ቁንጅናስ? እሱም በትምህርታቸው ይወሰናል። ማለት የተወሰኑ ሰዎች ድንጋይ ላይ አምላክ ይታያቸዋል፣ የተወሰኑ ደግሞ አምላክ ላይ ድንጋይ ይታያቸዋል። እስኪ ህይወትን በሶስት ቃላት ግለጭ። መንፈሳዊነት፣ ፍቅር፣ መስዋዕትነት። ፍቅር ምንድን ነው? አምላክ አይን ላይ የሚፈስ የደስታ ነው። እንባስ? የደስታና የሀዘን ገዳይ። ደስታ ምንድን ነው? ቅዠት። በህይወት ውስጥ አስቸጋሪ ጊዜ የትኛው ነው? በፈተና ጊዜ የምታገኘው ውጤት። ትልቁ ስጦታስ? የእናት ምርቃት፣ በረከት። እሺ እንዳታረፍቺ። የመጨረሻ አረፈርክ የኔ ፍቅር? በፍጹም በትክክለኛው ሰዓት ነው የመጣሽው። ሃይ ብራዘር፣ በአንድ ጊዜ ሁለት ጨዋታ መጫወት አትችልም። አንዱን መምረጥ ግድ ነው። እኔ ስለምወድሽ ነው። ምንም እንዳትለኝ። አረ የሆነ ነገር ብላት። የወሰንኩት ውሳኔ ልክ ነው። ካንተ ጋር መሆን አልፈልግም። ቆይ ለምን ለመስማማት አትሞክሩ? ይኸው አንተ ምንም እንድትል አልፈልግም። እሺ ቆይ እኔ ምን አደረኩኝ? ያደረከኝንማ ልቦና ያውቀዋል። እኔ ስለምወድሽ ነው። ወዴት ነው? እያየሃት ላስቆማት እንጂ እኮ አንተ እሷን። አዎ የሆነ ነገር እንዳትሆንብኝ እኮ ነው። ምንም አትሆንም። ሴት ልጅን ካልፈለገች መተው ነው። አሊያም በምትወስነው ውሳኔ ፈጣሪዋንም ቢሆን አትፈራም። ታማኙ ልቤ ባንተ ትዝታ ተጨንቆልሃል። አልቅሰሽ ጨረስሽ? መጠንከር እንዳለብኝ አውቃለሁ፣ ነግረኸኛል። ግን ያሟል። ምን አለሽ? አልፈልግሽም አለኝ። ካንቺ ምን ጎደለኛለ? ፍቅር ያለቀብኝ አለ። ፍቅር ያልቃል እንዴ? ካንቺ ምን ጎደለ? አላውቅም። ወደፊታችንን ሳለም ዛሬ ምን እንዳጎደልኩ አላውቅም። ነገን አብሮሽ የማያልም ከሆነ ስለ ዛሬ ብቻ የሚጨነቅ ከሆነ ታዩ ጥርቅ ይበል። ግን ያሟል በጣም። ይሁን በደንብ ይመምሽ። ባመመሽ በተሰቃየሽ ቁጥር እየዳንሽ እያገገምሽ ነው። ግን ያልፊያል።
ያበቃና ነበር ብዬ አወራው ይሆን? በደንብ ያልፋል። ዞረሽ ያለፍሽውን ብታይ የቀረሽ ትንሽ ነው። ይሁን ይመምሽ፣ ታዩ ነገ ትስቂበታለሽ። ልመርጥ ተገደድኩ። በቀላሉ የሚፈታ ወይንስ ትንሽ የሚያጓጓ መለያየት የት ይሻላል? አንዱን እንድመርጥ አዘዘችኝ። እወድሻለሁ። ውሸት። አንቺን ካልወደድኩ በምን ድፍረት ከልቤ ጋር እተያያለሁ? አትሸውደኝ፣ አውቃለሁ። ከኔ ፍቅር አልያዘም። ግራ ቀኝ የማያስብል ቁርጠኛ እርግጠኝነት ነበራት። እኔን ማፍቀር ነው ያስከው ወይንስ ከኔ ጋር የረፍት ጊዜን ማሳለፍ? ፍቅር የረፍት ቀን አለው? ፍቅር ሳይሆን አሉባልታን የያዘ። አትደብቅ። ቆይ ራሴን ከማን ደብቄ ከማን እድናለሁ? ሲበዛ ተከራካሪ ናት። ክርክር ገደብ የለውም በሷ ዘንድ። አይመስለኝም። እድሜ ልኬን ብቻዬን እንድኖር የደረሰብኝ እርግማን አለ? ምንድን ነው የደበከኝ? ምን ያንተባትባል? ምንድን ነው የደበከኝ? ተናገር። ምን? ደንጋጣ መሆንን ነው። አዎ እደነግጣለሁ። ማጣትን ስለምፈራ እደነግጣለሁ። ይህንን ሳቋን ከማየት ስለምከለከል እደነግጣለሁ። ከዛ ከንፈሬ በትሽም ትቀኛለሽ፣ ትገርሚያለሽ በጣም። እህቴን ተዋት። እህት እንደነበረሽ አላውቅም። ይህንንም ዋሽተሽኛል። እባክህ እኔን ለመበቀል ብለህ እሷን መጠቀሚያ አታድርጋት። እሷ እዚህ ጨዋታ ውስጥ የለችበትም። መጀመሪያውንም ይሄው ሁሉ ነገር ለአንቺ ጨዋታ ነበር ማለት ነው። ስላለፈውም ስለተፈጠረው ሁሉ በጣም ይቅርታ። እንደ ቀልድ ይቅርታ? በእኔና በአንተ መሀል ስላለው ግንኙነት ብነግራት አንተን ትታ ለመሄድ ደቂቃዎች የሚፈጁባት ይመስላል? እኔ እንዳንቺ ድብቅ አይደለሁም። መጀመሪያውንም በእኔና በአንቺ መካከል የነበረውን ህይወት አውርቻታለሁ። እናም ምን አምናበታለች። ሰምካት? አዎ። እኔ እንደምትስመኝ አሳሳም። አንቺ እንዴት ነበር ምስምሽ? በመጀመሪያ ትኩር ብለህ ታኛለህ፣ ከዛ ወደ እኔ ትጠጋለህ፣ ከዛ ጉንጬ አይኔን ስማለህ፣ ከዛ ከንፈሬ። በትሽም ትቀኛለሽ፣ ትገርሚያለሽ በጣም። አንሺው እንጂ። ምን ፈለግሽ? የምልሽን አዳምጪኝ። ሰርፕራይዝ ሊያደርግሽ ስለፈለገ የምትወጃቸው ነገሮች በጠቅላላ እያሳየሁት ነበር። ድንገት ግንፍል በሚል ንዴትሽ ምክንያት ያዘጋጀልሽን ነገር እንዳታጪ። ተረጋጊ። እንኳን አለፍኩት ብዙ ብሰቃይም ሕይወት ይቀጥላል መቼም አልሞኝም። እንዲህ የሚያንከራትትህ የዓይን ፍቅር ነው? ለሰው ሁሉ እስኪደንቀው እስከ ዛሬ የማላውቀው ልዩ ስሜት ተሰምቶኛል። አይነ የቡልጥ ይመኛል። ነፍሴ አትፍረጂ በለኝ። ይቅርታ፣ እዚህ ሰፈር ነው የምትኖሪው? አይ አይደለም፣ አንድ ሰው ፈልጌ ነው የመጣሁት። መቼም ፍቅረኛሽን መሆን አለበት። እዛ ደረጃ እንኳን አልደረስንም። ፍቅረኛ የለኝም። አንተ ግን ፍቅርን ፍለጋ የመጣ ነው። በእርግጥ ሁሌም በአይኔ የምከታተላት ልጅ አለች። እንዲህ የሚያንከራትትህ የዓይን ፍቅር ነው? ያው ነገር በአይን ይገባል ይባል የለ? እሱስ እውነት ነው። ድንገተኛ ፍቅር ነው ወይንስ የቆየ? ልዩነት አለው? አዎ፣ መውደድ ድንገት ነው። እየወደዱ መቆየት ደግሞ ፍቅር ሊሆን ይችላል። ትፈላሰፊያለሽ ልበል? ፍልስፍና አይደለም፣ እውነት ነው። የእኔን እንኳን ፍቅር በይው፣ በአንቺ አገላለጽ ከሆነ እየወደድኩ የቆየሁ ይመስለኛል።
ደስ ይላል በጣም። ግን በምንድን ነው የሚታወቀው? እውነተኛ ፍቅር የሚታወቀው በአይን ነው። እንግዲያውስ አይኔን ተመልከችው። ፈልጌ የመጣሁት አንቺን ነበር። ነገር ባይን ይገባል ፍቅርም እንደዚያው ነው። አፈቀርኩሽ መሰል ሊጀማምረኝ ነው